ሰላም እንዴት ናችሁ? እሺ ባለፈው እንዴት ነው ማኒፌስት የምናደርገው የማኒፌስቴሽን የመጀመሪያው ስቴፕ ምንድነው ብለን ተነግረናል አይደል? እሱ ቪዲዮ ካላያችሁ ታች አደርግላችኋለሁ ማየት ትችላላችሁ። መጀመሪያ ማኒፌስቴሽን ማለት ምንድነው? በጭንቅላታችን የምናስበውን ሐሳብ፣ ምኞት፣ አይዲያ በእጃችን እንድንጨብጠው ማድረግ መቻል ነው። ለምሳሌ በጭንቅላታችሁ 1000 ብር በኖረኝ ምናምን ያላችሁ የተመኛችሁ ያሰባችሁ ከነበረ ልክ ያን 1000 ብር በምንም መንገድ ይሁን the how is that up to us አይደል? እንዴት ነው ማገኘው? የኛ ሪስፖንሲቢሊቲ አይደለም አይደል? የኛ ኃላፊነት አይደለም እሱ። ትመኛላችሁ፣ ጠይቃላችሁ፣ ከዛ በኋላ እጃችሁ ላይ ስትይዙት በምንም መንገድ ይምጣ ልክ እጃችሁ ላይ ስትይዙት ያን 1000 ብር ማኒፌስት አደረጋችሁ ይባላል ማለት ነው። ማኒፌስት ማድረግ ማለት ምንድነው? አክቹሊ ትክክለኛ ትርጉሙ ህይወታችሁ ላይ ተገለጠ፣ ታየ ማለት አይደል? ስለዚህ ጭንቅላታችሁ ላይ ስታዩት የነበረ ሐሳብ፣ ምኞት ምናምን በኋላ ህይወታችሁ ላይ ሲገለጽ ስታዩት ጨብጡት ማኒፌስት አደረጋችሁት ይባላል። ኦኬ ብዙ ሰው በማኒፌስቴሽን ማመን የሚከብደው ለምንድነው? ይሄ ነገር ፌክ ነው ምናምን ብሎ የሚያስበው ለምንድነው? አንድም ትሩ ማኒፌስቴሽን አይደለም ያ ነገር። ምክንያቱም ሰው ላይ ያየነውን ነገር ሰው ሲያገኝ ያየነውን ነገር ነው ብዙዎቻችን የምንመኘው አይደል? ትሩሊ የምትፈልጉት ነገር ካልሆነ እውነት ከልባችሁ የመጣ ዲዛየር ምኞት ካልሆነ ያ ነገር ማኒፌስት ማድረግ በጣም ከባድ ነው። ኦኬ because ኤነርጂያችሁ ራስ ለዛ ነገር እሺ ይያል አይደለም ማለት ኦፕን ይሆን አይደለም አዎ ፈልጋለሁ ይያል አይደለም you're kind of closed off to it ኦኬ ይሆነ ዘግታችሁታል ራሳችሁ። ትሩ ማኒፌስቴሽን ከሆነ ግን ምንድነው? አንደኛ ከልባችሁ ነው የሚመጣው። ኦኬ ስፔሲፊካሊ ለእናንተ የተሰጠ ነገር ነው። ፊሊንጉን ታፕ ስታደርጉ ለእናንተ ያ ነገር በጣም ኤክስፓንሲቭ ነው። ኦኬ ብዙ ሰው ያወራል አይደል ስለ ማኒፌስቴሽን፣ ግን ለኛ ማይሰራለን አንድ ምክንያት ምንድነው? ትሩ ዲዛየር ስላልሆነ ነው ያ ነገር። ኦኬ ትፈልጉታላችሁ I'm not saying like of course ሁላችንም የሚገርም ቤት ሚሊዮን ብር ምናምን like trip ምናምን like travel ማድረግ ምናምን of course ሁላችንም እንፈልጋለን። ግን honestly በዚህ ሰዓት የምትፈልጉት ነገር ነው ያ ነገር ከህይወታችሁ ከላይፍ ስታይላችሁ ጋር ይሄዳል ወይ? ኦኬ true desire መሆን መቻል አለበት። ስለዚህ truly ያ ነገር ህይወታችን ላይ መጥቶ እንዲያስደስተን expansive feeling እንዲኖረው openness እንዲኖረው እንድትደሰቱበት ለሰው መስጠት እንድትፈልጉ ምናምን የሚያረጋችሁ ምንድነው? truly desireአችሁ ከሆነ ነው። ካልሆነ ማኒፌስት ታደርጉ በትሉ ማኒፌስት ማድረግ ትችላላችሁ honestly ፌክ አርጋችሁ ምናምን ፊሊንጉ ማምጣታችሁ ምናምን yes of course ግን እዛ ስትደርሱ ያ ነገር አያስደስታችሁ። ለዚህ ደግሞ ትክክለኛ ኤግዛምፕል ምንድነው? ብዙ ጊዜ ፌመስ ሰዎች ምናምን ነገር ልክ ታዋቂ መሆን እንፈልጋለን ምናምን ይሉና ልክ ታዋቂ ከሆኑ በኋላ ብዙዎቹ ደስተኛ አይደሉም አይደል? ታዋቂ መሆኑ እኮ ጠልተውት አይደለም፣ ግን መጀመሪያ ስትጠይቁ ታዋቂ መሆንና ምችለውን ታለንቴን ምናምን ለሰው ሼር ማድረግ ፈልጋለሁ፣ ሰውን ኢንፍሉዌንስ ማድረግ ፈልጋለሁ፣ ሰውን actually ኢምፓክት ማድረግ ፈልጋለሁ አይደል? ሰው ላይ ለውጥ ማየት ፈልጋለሁ፣ እኔ መደሰት ፈልጋለሁ ብላችሁ መመኘትና ፌመስ መሆን ፈልጋለሁ ምናምን it's completely different አይደል? ፌመስ መሆን ተያይዞ የሚያመጣው የራሱ ችግሮች አሉት፣ ጣጣ አለው አይደል? ግን truly desire-አችሁን ኤክስፕረስ ማድረግ ያ ፌመስ መሆን like by product ሊሆን ይችላል። ግን truly ያ ነገር ስታረጉት ያስደስታችኋል ወይ? truly ፍኝታችሁ ነው ወይ? ምክንያቱም ብዙ ፌመስ ሰዎች አይተን ላይፍ ስታይላቸውን አይተን I want that ልትሉ ትችላላችሁ and you can actually manifest that ግን it's not going to give you true happiness true joy አይሰጣችሁ። ኦኬ ምክንያቱም true desire-አችሁ ስላልነበረ መጀመሪያ። እሺ ስለዚህ ማኒፌስት ስናደርግ መጀመሪያ ትልቁ ነገር ማወቅ ያለበት ምንድነው? is it actually your desire to manifest that thing? of course ማኒፌስት ማድረግ ትችላላችሁ ያን ነገር በጣም ቀላል ነገር ነው እንዲያው ግን አንደኛ true desire-አችሁ ካልሆነ ሳቦታጅ በጣም ታደርጉታላችሁ ያን ነገር። ኦኬ ideally you think you want that እና like you're working for that ምናምን ግን true desire ካልሆነ ሰው ጋር ዝም ብለን አይተነው እንዳልነው egoic desire ከሆነ ሰው ላይ አይተነው አይደል በጀማ የምንመኛቸው ነገሮች አሉ አይደል ሁላችንም ተሰብስበን እንደዚህ አይነት ነገር ከሆነ ራሳችሁን ሳቦታጅ ለማድረግ በጣም ቀላል ነው። ምክንያቱም በጭንቅላታችሁ የምትፈልጉት ይመስላችኋል፣ ግን actually ልባችሁ ሰውነታችሁ የምር true desire-አችሁ እሱ አይደለም። ብዙ ጊዜ አሁን ሰው አይታችሁ ከሆነ ልክ የሆነ እድሜ ላይ ስትደርሱ ማግባት በቃ ትሬንድ ነው አይደል? everyone gets married ምናምን I'm not saying marriage መጥፎ ነገር ነው like አትመኙ ማለት አይደለም። ኦኬ of course ተመኙ like marriage በጣም ደስ የሚል ነገር ነው true ነገር ከሆነ ኦኬ። ግን ሰው ሁሉ ሲያገባ ስላየን ብቻ marriage መፈልግ የለብንም። ከእናንተ ምኞት ጋር የምር ይሄዳል ወይ? ስፔሻሊ ደግሞ አሁን ላይ ኦኬ የሆነ ጊዜ ላይ ማግባት ልትፈልጉ ትችላላችሁ፣ ግን አሁን ላይ የምር የምትመኙት ነገር ነው ወይ? ኦኬ ላይፍ ስታይላችሁ ለዛ ነገር ይፈቅዳሉ? ያን ነገር ስታስቡ ጭንቀት ነው የሚይዛችሁ ወይስ yes I want that ነው የምራችሁ? ኦኬ እንደዛ ከሆነ go for it of course ያን ነገር ማኒፌስት ታደርጉት የምር ነው ደስተኛ የምትሆኑት ደስ የሚል ነገር ነው of course። ግን of course I want to get married እንዴ እድሜ ደርሷል ጓደኞቼም ያገቡ አይደል እንዴ ምናምን ከዚህ በኋላ ሜሪጅ ነው በቃ ማኒፌስት ማድረገው
is completely different desires አይደል? አንዱ ከልባችን ነው የምራችን የምንፈልገው ሌላኛው ግን ሰው ስላረጋው ምናምን አይደል? egoic desire ይባላል እንደዚህ አይነት ነገር በማይንዳችሁ ሰው ሁሉ ስላረጋው ዝም ብላችሁ በጀማ ምንመኘው ነገር ነው እንጂ true desire-አችሁ አይደለም ለዛ ነው አንድ ማኒፌስት ለማድረግ በጣም ይከብዳችሁ ኦኬ ለምሳሌ አሁን በህይወታችሁ እረፍት ከሆነ የምር የሚያስፈልጋችሁ ግን ጓደኞቻችሁ ስራ ስላላቸው ኦኬ እናንተም ስራ የምትፈልጉ ከሆነ ይሄ ነገር ማኒፌስት ለማድረግ በጣም ከባድ ነው እንዲያውም ማጠብቋቸው ሰዎች በህይወታቸው ያን ስራ በቀላሉ ያገኙ ማጠብቋቸው ሰዎች እንደዛ ያገኙ ለእናንተ ያን ነገር ማኒፌስት ማድረግ የሚያቀታችሁ ለምንድን ነው የምርቱ የምትፈልጉት ነገር አይደለም ኦኬ አሁን ላይ እረፍት ነው የምትፈልጉት ግን በዚህ ምን ማድረግ አለብኝ ጓደኞቼ ያረጉት ነው መሆን አለበት ሶሳይቲ ምን ይለኛል ምናምን አይ ዲዛይር ከሆነ አንደኛ በጣም ይከብዳል ማኒፌስት ለማድረግ ሁለተኛ ማኒፌስት ለማድረግ ልክ ስትሄዱ መንገድ ላይ ታበላሽታላችሁ ኦኬ የሆነ ነገር ትፈጥራላችሁ በህይወታችሁ እናንተም ትክክለኛ ከምትፈልጉት ነገር ጋር ማች የሚያደርግ አክሽን አይደለም የምታደርጉት ኦኬ ስለዚህ ትሩሊ አትፈልጉትም ማለት ነው ያን ነገር መጀመሪያ ቼክ ኢን ምክንያቱም የተለያየ ህይወታችን ፌዝ ላይ የተለያየ ነገር ነው የምንፈልገው አይደል አሁን ላይ መረጋጋትን ነው የምትፈልጉት ማረፍን ሊሆን ይችላል የምትፈልጉት ነገ ከነገ ወዲያ የዛሬ አመት ምናምን ደግሞ ከስራ ሀሳብ ምናምን ነገር ሊሆን ይችላል ኦኬ ስለዚህ ፌዝ ኦፍ ዮር ላይፍ ያንን ዲዛየር ማች የሚያደርግ ነገር ነው ወይ ኦኬ ያን ነገር ማኒፌስት ለማድረግ የሚፈቅድላችሁ ነገር ነው ወይ ሰውነታችሁ የምር ያን ነገር ስታስቡት ያስተላላችሁ ብቻችሁን ስትሆኑ ጓደኞቻችሁ ሳይኖሩ ሲቀሩ ሶሳይቲ ምን ይለኛል ብላችሁ ሳታስቡ ስትቀሩ የምር ያንን ዲዛየር ትፈልጉታላችሁ ወይ ኦኬ የመጀመሪያው ጥያቄ እሱ ነው ትሩ ዲዛየራችሁ ከሆነ ግን ወደ ሁለተኛው ፓርት እንግባ እሺ ስለዚህ መጀመሪያ ክሊር ሆናችኋል ይሄ ነው የምፈልገው ትሩሊ ከዛ በኋላ ልክ እሱን ዲሳይድ ካረጋችሁ በኋላ ጠይቃላችሁ አይደል ከዛ ነገር ተጠይቃችሁ በኋላ በመሃል ምን ያስፈልጋል ስፔስ ያስፈልጋል ኦኬ ለምሳሌ የሆነ ዕቃ ጠፋባችሁ ከዛ ያን ነገር ማግኘት ትፈልጋላችሁ ምኞታችሁ ተሳልተ እሱ ማግኘት ነው ይሄ በጣም የምትፈልጉት ዕቃ ሊሆን ይችላል ከዛ ቤት ውስጥ ሳላችሁ ሰው ጠይቃላችሁ በጣም አይደል ያን ነገር ለማግኘት በጣም እየሞከራችሁ ነው ኦኬ ኢነርጂ አጨናንቃችሁታል አይደል ከዛ ያን ነገር ለማግኘት በጣም ከባድ ነው ከዛ የሆነ ሰዓት ላይ ደግሞ ተታችሁት በቃ እንግዲህ ይሄን ነገር አላገኘውም ትቻለሁ ብላችሁ ከዛ የምር ረስታችሁታል ኦኬ ቀይታችሁ እየኖራችሁ ያለ የሆነ ሳታስቡት ታገኙታላችሁ አይደል ያሁን ትክክለኛ ኤግዛምፕል ኦፍ ማኒፌስቴሽን ነው ኦኬ የምትፈልጉት ነገር ነው የምትመኙት ነገር ነው ባገኙት ብላችሁ በጣም ዲዛይር የምታደርጉት ነገር ነው ግን መሃል ላይ ስፔስ ስላልሰጣችሁት አላገኛችሁትም ከዛ ልክ ረስታችሁ ተታችሁት ለጋው አርጋችሁ ያን ነገር ህይወታችሁ መኖር ስትጀምሩ ተታችሁት አያስፈልጋችሁም አሁን ላይ አይደል ትፈልጉታላችሁ ግን አያስፈልጋችሁ ህይወታችሁ ያለዛ ነገር መኖር ለምዳችኋል ችላችኋል በቃ ከዛ ይዛኔ ሳታስቡት ታገኙታላችሁ okay this is exactly how manifestation works and this is exactly how you manifest ይሄ ነገር ማኒፌስት አደረግን ማለት ነው አይደል ስንመኘው ዲዛይር ስናደርገው በጣም ስንፈልገው የነበረ ነገር ነው ከዛ በኋላ አየር ምናምን ሰጠነው በመሃል አይደል ተው ነው ከዛ አገኘ ነው okay this is how you manifest እሺ ትክክለኛ ማኒፌስቴሽን ይሄ ነው ጠይቃላችሁ ትፈልጉታላችሁ ከዛ ወልቅ አየር ተሰጡት እና ህይወታችሁን ያለዛ ነገር መኖር እንደምትችሉ ሲያቀ ፈጣሪም ሆነ the universe ይሰጣችሁ ያለ ነገር ምክንያቱም you don't need it you want it you really want it ግን you don't need it ያለዛ ነገር መኖር አልችልም ሙሉ አይደለሁም oh my god ምናምን አትሉ አይደል ያለዛ ነገር ከመኖር እችላለሁ I can have fun still እሺ ብዙ ጊዜ እንደማይታችሁ ከሆነ ሪሌሽንሺፕ ምናምን ይሄ በቃ በጣም ዴት ማድረግ ፈልጋለሁ girlfriend boyfriend like husband ምናምን ነገር ብሎ ሰው ከዛ ከመጀመሪያ ላይ በጣም እየፈለገው ያለ ማንንም በቃ የለም አይደል ጭራሽ እንዲያም እንደዛ ጠርቦባቸው ነው ያቀም አይደል በዛ ሰዓት ላይ በቃ ማለት like በጣም ብዙ amazing men እኮ amazing women እኮ አሉ ግን ለነሱ የሚሆን ሰው ማግኘት ይከብዳቸዋል because they really want it እሺ ግን ትታውት በቃ አሁን I'm just gonna have fun with my friends with my family like ሰራ በር ምናምን ሳም ስትሉ እረስታችሁት ከዛ ማጠብቁት ሰው አፒየር ያደርጋል ህይወታችሁ ላይ አይደል ብዙ ጊዜ I think everyone can relate to this አይደል desire እኮ አለ ትፈልጉታላችሁ እኮ ያን ነገር you know ግን you don't need it like ያለዛ ነገር መኖር አልችልም አይደለም የዛኔ ማጠብቁት ሰው የሚገርም ሰው በህይወታችሁ ውስጥ ይገባል ስለዚህ ነገሮችን በጣም የምትፈልጉበት ሰዓት ላይ trust me ያን ነገር አታገኙት ምንም ነገር ይሁን ከትንሽ እስከ ትልቅ የምትመኙት ነገር ቢሆን ከሆነና need ከሆነ አታገኙት ኦኬ ለምሳሌላችሁ አንድም ልክ ያንን ዲዛይር ትውት ስታደርጉት ማለት ትፈልጉታላችሁ you want it you really want it ግን ለጋው ስታደርጉት ያለዛ ነገር መኖር ስትለምዱ አሁን ባላችሁ ስራ አሁን ባላችሁ ብር አሁን ባላችሁ ሰዎች ስትደሰቱ እነሱም በጣም
ስታመሰግኗቸውና ለዛ ነገር በጣም ግሬትፉል ስትሆኑ የሆነ አይነት ኢንስፒሬሽን ይመጣል ኦኬ የሆነ ሰዓት ላይ የሆነ አይነት ኢምፐልስ የሆነ አይነት ኢንቱዊሽን ይሰጣችኋል ስለ ኢንቱዊሽን ያወራሁት ቪዲዮ ስላለ እሱ ማየት ትችላላችሁ ኦኬ የሆነ ባልጠበቃችሁት ሰዓት ላይ ወደዚህ ሂጂ ይሄን ሰው ተዋወቂ ያንን ሰው አናግሪ ምናምን የሚላችሁ ኢምፐልስ ኤነርጂ ላይክ ኢንቱዊሽን ይኖራል ኦኬ ከዛ ያን ነገር ፎሎ ታደርጋላችሁ ከዛ ቀላል ነው ወደሚቀጥለው ስቴፕ ወደዛ ማኒፌስቴሽን ለመድረስ ኦኬ ግን በጣም ምናምን ብላችሁት ከሆነ it's not going to manifest በቃ እንደመፈለግ አድርጋችሁ ቁጠሩት በቃ ሁላችንም we've all been there አይደል የሆነ በጣም ፈልገን ከዛ ስንፈልገው እናጠዋለን እና ተተነው ህይወታችን መኖር ስንጀምር የሆነ ሰዓት ላይ ሳናስበው እናገኘዋለን አይደል ስለዚህ it's exactly like that ህይወታችሁ ላይ የሆነ ነገር ማኒፌስት ማድረግ ስትፈልጉ ይሄ ነገር አስተውሱ ትመኛላችሁ ትጠይቃላችሁ ኦኬ ከዛ በኋላ ግን you let it go you live your life you're grateful for what you have እሺ አሁን ላላችሁ ነገር እያመሰገናችሁ ደስ ብሏችሁ አሁን ላይ you're having fun ትኖራላችሁ ከዛ የሆነ አይነት ኢምፐልስ ኢንስፒሬሽን የሆነ ሰው ታወቃላችሁ የሆነ አይነት ኦፖርቹኒቲ ይመጣል የሆነ በር ይከፈታል ድሮ ያላያችሁት በር አሁን ላይ ክፍት ይላል ኦኬ ያቱም ያለዛ ነገር መኖር ስለለመዳችሁ ስለተዋችሁት እሺ እንዳይረዝምብን ኔክስት ዊክ ደግሞ ቀጣዩን ስቴፕ ዲስከስ እናደርጋለን ኦኬ እቺ ነገር ፕራክቲስ ያደርጋችሁ እስከዛ ቆዩ ላይክ አድርጉ ኮሜንት አድርጉ ሼር አድርጉ እናንተ ደግሞ እንዴት ነው ማኒፌስት ማድረግ የለመዳችሁት የምታውቁት ነገር ካለ በደንብ ለኛም ነገሩን ማወቅ እንፈልጋለን ታች ኮሜንት ላይ ጻፉልን እሺ